በእስራኤል አገር ስሙ ኤልያስ የሚባል ሰው ነበር። እስራኤላውያን ጣዖትን በማምለካቸው ምክንያት ኤልያስ ዝናብ እንዳይዘንብ አዞ ነበር። ስለዚህም ወንዞች ደርቀው ሰብሎችም ጠውልገው ነበር። ከድርቁ የተነሳ መሬቱም ተሰነጣጥቀው ነበር። ሰዎቹም እጅግ ተጨንቀው ነበር። እግዚአብሔር ግን ኤልያስን ከወንዙ እየጠጣ እንዲቆይ በኮራት ፈታ ውስጥ እንዲሸሸግ ነገረው። ንጉሥ አክዓብና ንግሥት ኤልዛቤል ሊገሉት ይፈልጉ ነበርና በዓል የተባለ ጣዖት ያመልኩና ያስመልኩም ነበር። ለኤልያስም ቁራዎች ጠዋትና ማታ ዳቦና ሥጋ ያመጡለት ነበር። ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ ወንዙ ደረቀ። ስለዚህም እግዚአብሔር ሰራፕታ ወደምትባል ሀገር ሂድ አለው። በዚያም አንዲትን ባልቴት አገኛት። ያላትም ምግብ ሊያልቅ የተቃረበባት ነበረች። ኤልያስም ያላትን ምግብ ለሱ የምታካፍለው ከሆነ እግዚአብሔር በምድር ላይ ዝናብ እስከሚያዘንብ ድረስ ዱቄቱ ከማድጋ እንደማያልቅና ዘይቱ ከማሰሮ እንደማይጎደል ነገራት። እንደነገራትም ሆነ። ከዚያም በኋላ የባልቴቲቱ ልጅ በጣም ታመመ፣ መተንፈስም አቆመ፣ ሞተም። ኤልያስም በጣም አዘነ፣ ወደ እግዚአብሔርም ጸለየ። በሚደንቅ ሁኔታ የሞተው ልጅ እንደገና መተንፈስ ጀመረ። ሴቲቱም በጣም ደስ አላት። ኤልያስም በእውነት የእግዚአብሔር ሰው መሆኑን ተረዳች። አንድ ቀን ኤልያስ ለአክዓብ ተገለጠ። በዓል ያመልኩ ስለነበር የማን አምላክ ትክክለኛ አምላክ እንደሆነ እንይ በሚል ፈተነው። ብዙ ሰዎችም በቀርሜሎስ ተራራ ላይ እንዲሰበሰቡ አስደረገ። ከዚያም የበዓልን ነቢያት ሰብስቦ እንዲህ አላቸው፣ ሁለታችንም ወይፈን እንሰዋለን፣ ነገር ግን እሳቱን እኛ አንጨምርም። እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ እሱ አምላክ ይሁን። የበዓል ነቢያት ሙሉ ቀን ያክል ተጣሩ፣ ነገር ግን መልስ አልነበረም። የኤልያስም ተራ ደረሰ። የፈረሰችውንም የእግዚአብሔርን መሠዊያ አበጃት፣ ወይፈኑንም መሠዊያው ላይ አስቀመጠው። 12 ጋን ያክል ውሃም በመሠዊያው ላይ ጨመረ። ከዚያም ወደ እግዚአብሔር ጸለየ። እሳትም ከሰማይ ወደቀች፣ መሥዋዕቱንም፣ እንጨቱንም፣ ድንጋዩንም፣ አፈሩንም በላችው። ውሃውንም አንዳች ጠብታ ሳይቀር ላሰች። የሆነውንም ባዩ ጊዜ ሕዝቡም ሁሉ እጅግ ተደነቁ። የኤልያስ አምላክ ትክክለኛ አምላክ መሆኑን አወቁ። ከዚህም በኋላ ኤልያስ ዝናብ እንዲዘንብ ጸለየ። ትንሽዬ ደመና እየሰፋች ሄደች። ከዛም ዝናብ መዝነብ ጀመረ። ሁሉም ሰው ደስ አለው። ንግሥት ኤልዛቤልም የሆነውን ሁሉ በሰማች ጊዜ እጅግ ተናደደች። ኤልያስም ፈርቶ ወደ ምድረ በዳ ሸሸ። ተሸሽጎም ብቻውን እንደቀረ ሲሰማው የእግዚአብሔር ድምፅ ወደሱ መጥቶ ብቻውን እንዳልሆነና አሁን በእግዚአብሔር ያመኑ ብዙዎች እንዳሉ ነገረው። ይህም ኤልያስን ደስ አሰኘው። እግዚአብሔርም ለኤልያስ ምን ማድረግ እንዳለበት ነገረው። ስለ ኤልሳም ነገረው። ኤልሳም ያገለግለው ነበር። አንድ ቀን ከኤልሳ ጋር እያለ የእሳት ሰረገላና የእሳት ፈረሶች መጥተው ኤልያስን ወደ ሰማይ ወሰዱት። የኤልያስ ታሪክ በተአምራት የተሞላ ነበር።